ሰላም ሰላም ውድና የተከበራችሁ የማዕድ ሚዲያ ቤተሰብ እንዴት ናችሁ? እኛ ጋር ሁሉም ሰላም ነው። እናንተም ጋር ሁሉም ሰላም እንዲሁም በያላችሁበት ቸር እንድትሆኑ ሰላም እንድትሆኑ ደህና እንድትሆኑ እመኛለሁኝ። ዛሬም እንግዲህ በሌላ ቪዲዮ ተገናኝተናል ማለት ነው። ዛሬ የመጣሁበት ቪዲዮ ደግሞ እኔ ጋር ሁለት ቪዲዮዎች አሉ። ስለዚህ እነዛን ቪዲዮዎች ሼር አደርጋቸዋለሁ። ከዛ በፊት ግን ማለት የምፈልገው ነገር አለ። እንግዲህ እንደምታውቁት ማዕድ ሚዲያ በቻናል አሁን ከበፊቱም በጣም በፍጥነት እያደገ ያለ ቻናል ነው። ስለዚህ ይሄን ቻናላችን ደግሞ አሁን እያሳየን ያለው ማለት ነው ምንድነው ከ100% 90% የሚሆነው ሰው ሰብስክራይብ ሳያደርግና ላይክ ሳያደርግ ነው ቪዲዮን የሚያየው። እንደዛ ይላል። ስለዚህ ዩቲዩብ ነው እንደዛ ያለው፣ እኔ አይደለሁም። ቪዲዮውን የሚያየው ሰው 90%ቱ ሰብስክራይብ ያላደረገ ሰው ነው። ሰብስክራይብ ያላደረገ 10% ብቻ ነው ሰብስክራይብ ያደረጉት ሰዎች የሚያዩት። ስለዚህ እናንተ የምታዩት ሰብስክራይብ አላደርጋችሁ ማለት ነው። ስለዚህ ሰብስክራይብ ብታደርጉ፣ በተለይም ደግሞ እናንተን የማይጎዳችሁ ከሆነ ጫና የማይፈጥርላችሁ ምንም አይነት የማያስወነጅል ከሆነ እናንተን የማይጎዳችሁ ከሆነ ሰብስክራይብ ብታደርጉ፣ ላይክ ብታደርጉ፣ ሼር ብታደርጉ፣ የተሰማችሁን ስሜት ደግሞ ኮመንት ላይ ብትጽፉ እናንተን ካልጎዳ እኔን ግን ይጠቅመኛል። ስለዚህ እኔ የማደርገው ነገር ምን ልንገራችሁ፣ ሌላ ቪዲዮ ስሄድ እኔን የማይጎዳኝ ከሆነ ያን ኮመንት ማድረጉ፣ ላይክ ማድረጉ፣ ሰብስክራይብ ማድረጉ፣ ሼር ማድረጉ፣ ስለዚህ ያን ሰው የሚጠቅመው ከሆነ እኔን ደግሞ የማይጎዳኝ ከሆነ አድርጋለሁ። ስለዚህ እናንተም እንደዛ ብታደርጉ እመክራለሁ ማለት ነው። የኔን ሰብስክራይብ ብታደርጉና የኔን ቪዲዮ ደግሞ ላይክ ብታደርጉ በትህትና ጠይቃለሁ እንደዛ እንድታደርጉ። ምክንያቱም ቤተሰብ ነን። ቤተሰብ ደግሞ ለመቼ ነው? ስለዚህ ተደጋግፈን ማደጋችን ለዚህ ነው ማለት ነው። እንግዲህ ዛሬ የማመጣላችሁ ቪዲዮ እኔም በጣም የገረመኝ ደግሞ ያሳዘነኝ በጣም እሱን ነው ሼር ማለት የፈለኩት። ያልገባኝም እናንተም ደግሞ ስሜታችሁን ኮመንት ላይ ስታስቀምጡ ከእናንተ ብዙ መማር የምፈልገው ነገር አለ። እንግዲህ እዚህ ቤተሰብ ሁለት ቤት አሉ። የሁለት ቤተሰብ ሂስትሪ ነው፣ ታሪክ ነው። አንደኛው ቤተሰብ ላይ አንድ ልጅ አላቸው። እንግዲህ ልጄ ነው ልጅህ አይደለም የሚል የዲኤንኤ ውጤቶች የያዘ ክርክር ነው። እንግዲህ አብረን እናየዋለን። ወደ መጀመሪያው ቪዲዮ ልውሰዳችሁና እሱን አብረን እናየው። ከዛ እናንተም እንግዲህ የምትሉትን ነገር ስሜታችሁን ግለጹልኝ ኮመንት ላይ። ከዛ ምንም እንግዲህ ያልገባኝ ነገር ብዙ ነገር ስላስጨነቀኝ ነው። ለምንድን ነው እንደዚህ የሚያጋጥመው? የዲኤንኤ ምርመራ ላይ ብዙ ጊዜ በተለይ አሜሪካ ውስጥ የሚኖሩ በጣም ብዙ ጥቁር ከለር ያላቸው ሰዎች፣ ጥቁር አሜሪካ ማለት ነው፣ የበዙት ወንዶች ልጅህ አይደለም ይባላሉ። እና የብዙ ጥቁር ልጆች ልጅህ አይደለም እየተባሉ ሲወጡ ነው የሚታዩት። ስለዚህ የዚህ ሁሉ ጥቁር ወንድ ልጅ እነዚህ ሁሉ ሴቶች የወለዷቸው ጥቁር ልጆች ከየትኛው አባት ቢወለዱ ነው ታዲያ ይሄ ሁሉ ጥቁር ልጅ አይደለም እየተባለ የሚሄዱት? ይሄ ነገር በጣም ያሳስበኛል። እና ለምንድን ነው የበዛው ዲኤንኤ ምርመራ ልጅህ አይደለም የሚል ነው? ልጅህ ነው የሚል ትንሽ ነው የሚታየው። ስለዚህ እነዚህ ልጆች ማን ያስረግዟቸው ነው ታዲያ? ከየትኛው ጥቁር የተረገዙ ናቸው? እሱን እንግዲህ እኔም ስላልገባኝ ነው እንደዛ የምለው። እንግዲህ አብረን እናንተም ስሜታችሁን ኮመንት ላይ ስትጽፉልኝ የተሰማችሁንም የምታውቁትንም ነገር እናያለን። ስለዚህ ወደ ቪዲዮ ልበላችሁና የመጀመሪያው ቪዲዮ ላሳያችሁ። Mr. Kaiser, if baby Isaac is not your biological child, can you still work on the relationship or is it over? No, y'all, it's over, y'all. It's over. It has been determined by this court. Mr. Kaiser, you are not the father. Oh my God. I'm sorry, Mr. Kaiser. You sure? Are you I'm sure? so sorry. Oh, I'm so sorry. Oh. You gotta do a mistake, right? It's a mistake, right? I am so sorry, but it is not a mistake. We've been through hell and back. 6 years. We've been homeless together. We've had to struggle to get where we are now. I don't think it has to end because it's not his blood. Our other child, he raises just fine. It doesn't matter if DNA or not. He can be that boy's father. In this courtroom, recognize that biology creates family, of course, but there are also families created through love. እኔ አሁን ይቅርታ አድርጉልኝ ማለት እዚህ አንድ ነገር የሆነ የተሳሳተ ነገር አለ። እርግጠኛ ነኝ የሆነ የተሳሳተ ነገር አለ። ወይ ሰዎቹ ናቸው በተሳሳተ መንገድ እየሄዱ ያሉት
ወይ ማለት አካሄዳቸው ምንድን የሆነ የተሳሳታለ ግን የትኛው እንደሆነ ምንም ያልገባኝ። ሰዎቹ አብረው ነው የኖሩት። ሴትዮዋም ይህን ሰውዬ የዚህ ልጅ አባት እንዲሆን ትፈልጋለች። ሰውየውም ራሱ ይሄ ፍላጎቱ አለው። ወይ ዲኤንኤውን የተሳሳተው ወይ ሰዎቹ ናቸው? ምንድነው እያጋጠመ ያለው? እንግዲህ ወደ ሌላ ነገር አትወሰዱት። ምክንያቱም ወደ ሌላ ነገር ሳትወስዱት በደንብ ለመረዳት ሞክሩ። እኔ እያልኩ ያለሁት አሁን አልገባኝም። ለምንድነው እንደዚህ እያጋጠመ ያለው? የብዙ ጥቁር ወንዶች የብዙ ጥቁር ልጆች አባትህ አይደለም አንተ አባቱ አይደለህም አባቱ አይደለህም ተብለው ከዲኤንኤ ይወጣሉ። ኦኬ እነዚህ ጥቁር ልጆች ሁሉም ታዲያ የት ነው አባታቸው ያለው? የትኛው ጥቁር አስረግዟቸው ነው? ይሄ ነው የኔ ጥያቄ። ሌላም ቪዲዮ ላሳያችሁ አሁንም እንዲገርማቸው። ይሄ እኔ ጋር ያለው ጥያቄ ትክክል ነው ወይስ እኔ ጋር ያለው ጥያቄ ምን እንደሆነ እንዲገባቸው ማለት ነው። ስለዚህ ይሄ ነው የኔ ጥያቄ። ስሙት። Who is my father for real? But he's still gonna walk me down this aisle in January. But I haven't opened up to my fiance the way I should, because I don't know who I am inside no more, and I don't know why. I couldn't even sit here and pretend to understand what it feels like to be confused and to be going through what you're going through. እዚህ ሁለት ልጆች ናቸው። It takes a strong woman to stand in a moment and be willing to accept the truth, whatever it may be. Mr. Jacobs, you are not. ይህንን ያልኩት እኔ Mr. Hunt, That's my daughter. would you like to hear them? It's up to you. Mr. Jacobs, ሁለተኛው you are not Hector's father. Oh, it's scandalous. I have to tell Hector something. What would you like to tell your son? I'm not his mother. What? ይባስ ብላ ሴትዮዋ ደግሞ እኔ እናታቸው አይደለሁም ነው የምትለው። አስባችሁታል? እኔ ይሄን ነው እያልኩ ያለሁት። ምንድነው እያጋጠመ ያለው? ኦኬ አንድ ነገር እንድትታዘቡልኝ የምፈልገው ነገር ይቺ ሴትዮ የሆነ የደነገጠችው ነገር አለ። እኔ እናታቸው አይደለሁም። ኦኬ እናት እንዴት ብሎ ይካዳል? አንድ እርግጠኛ የሆነችው ነገር እየተካደች ነው። የሆነ እርግጠኛ የሆነችው ነገር አይንሽ ይደፈን እየተባለች ነው። ስለዚህ እንደዚህ ለመደፈን በቃ እኔም ማሳመን የምትችልበት ነገር ያለ አይመስለኝም። ሴትዮዋ የሆነ እርግጠኛ የሆነችውን ነገር የተከለከለች የተካደች ትመስላለች። ሴትዮዋ በጣም የምታሳዝነው መጨረሻ ላይ ያለችው ንግግር እሱን ነው የሚያሳየው። እኔም እናታቸው አይደለሁም። እናት አትካድም፣ እናት አትክድም። ኦኬ እሺ አጋጥሞ ሊሆን ይችላል እንበል። እያልኩ ያለሁት እኔ ግን የሁሉም ጥቁር አባቶች የት ሄደ ነው እያልኩ ያለሁት። አሁን ሁሉም 1 2 3 እንዳይመስላችሁ፣ 10 20 ምናምን እንዳይመስላችሁ፣ 100ም እንዳይመስላችሁ፣ ከሺህ በላይ ነው እያልኳቸው ያለው። በጣም ብዙ ሺዎች ነው ቪዲዮዎች አባትህ አይደለም አንተ አባቱ አይደለም አንተ አባቱ አይደለም የሚባሉት በየፍርድ ቤቱ ዲኤንኤ ምርመራ አሳያችኋል። ሁሉም ቪዲዮ ከዚህ በኋላ ይሄንን እንደዚህ አይነት ቪዲዮ ነው የምሰራላችሁ። ስለዚህ የነዚህ ሰዎች ሁሉም የነዚህ ህፃናት አባታቸው የት ሄደ ታዲያ? እሺ እነዚህ ሰዎች በሙሉ አንተ አባቱ አይደለም አንተ አባቱ አይደለም አንተ አባቱ አይደለም ከተባሉ የት ሄዱ? የት ሄደው ነው የነዚህ አባቶች? ውትድርና ሄደው አልቀው ነው? ምንድነው እያጋጠመ ያለው? ቀደም ወደ ሌላ ነገር እንዳትወስዱት ያልኳችሁ እኔን ስለገረመኝና እኔን ስላሳዘነኝ ነው ይሄ ነገር። ምንድነው እያጋጠመ ያለው ያልኳችሁ? ኦኬ ስለ አንድን ጥቁር ባል ነጭ የተወለደው ልጅ ከፈረንጅ ከሆነ የተወለደው ከአንድ አሜሪካዊ ፈረንጅ ከሆነ የተወለደው አባቱ አይደለም ከተባለ ኦኬ አባቱ አይደለም በቃ። ምክንያቱም ከለሩም የተለያየ ነው። እነዚህ ልጆች ጥቁር ናቸው። ጠቅላላ ጥቁሮቹ በሙሉ አባቱ አይደለም እየተባሉ ነው። በእርግጥ ከብዙዎች ፈረንጆቹም እንደዛ ያጋጥማል፣ ግን ከብዙ ጥቂት ነው የሚያጋጥመው። እነዚህኞቹ ግን በጣም የሚገርመው ነገር አንተ አባቱ አይደለም አንተ አባቱ አይደለም የሚባሉት አባትየው ወደ የትኛው ሚሽን ተልኮ ነው የነዚህ የሚያስረግዙ የጠፋው በሙሉ የነዚህ ጥቁር ልጆች ዲኤንኤ የነዚህ ልጆች አባት የጠፋው ወዴት ሄዶ ነው?
ይሄ ነው ጥያቄ እኔ። ስለዚህ አሁንም በሌላ ቪዲዮ እስከምንገናኝ እንደዚህ አይነት ቪዲዮ በቀጣይ ይህንን ቪዲዮ በእንደዚህ አይነት ተመሳሳይ እመጣለሁኝ። ስለዚህ በቀጣይ ቪዲዮ እንድመጣ ደግሞ እኔም እንድበረታታ ቻናላችንም እንዲያድግ እንዳልኳችሁ ቅድም እናንተን የማይጎዳችሁ ከሆነ እኔን ስለሚጠቅመኝ ቻናላችንን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ከወደዳችሁት ደግሞ በይበልጥ ደግሞ ለወዳጅ ዘመዳችሁ ለጓደኞቻችሁ ሼር አድርጓቸው። እንደዚህ ብታደርጉ ቻናላችንን ታግዙታላችሁ ማለት ነው። ስለዚህ በእንደዚህ እያደረጋችሁ እንድታበረታቱን በትህትና ጠይቃለሁኝ። በሌላ ቪዲዮ እስከምንገናኝ ግን ቸር ቆዩልኝ። ሰላም።